ሰላም በዚህ ቻናል ቤተሰቦች እንደምንቆያችሁን እንደምንሰነበታችሁ። እንግዲህ በባለፈው ቪዲዮቻችን ላይ ከኤግዚት እና ከላይሰንስ ጋር የተገናኙ ጥያቄዎችን እንግዲህ በስብጥር መልኩ ለማየት ሞክረናል። ዛሬ ደግሞ እንግዲህ ስፔሲፊካሊ ላይሰንስ ወይም እንግዲህ ሲኦሲ ኤግዛም ጥያቄዎችን እናያለን። እንግዲህ ለዛሬ ያዘጋጀሁት ከሊደርሺፕ ኤንድ ማኔጅመንት ኮርስ የወጡ እንግዲህ የሲኦሲ ጥያቄዎችን እናያለን። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አዳዲስ የላይሰንስ ኤግዛም ወይ ሲኦሲ ኤግዛም ጥያቄዎች ሲለቀቁ እንድሞዱት የተለያዩ የሌክቸር ቪዲዮዎች ስለምንለቅ ኖቲፊኬሽን እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ቀጥታ ወደ ጥያቄዎቹ እንሂድ። Question number 1. A nurse who is working as a ward head in a hospital developed annual plan with hospital staff teams. However, they failed to achieve the plan because of inability of mobilizing the human and material resource from the hospital. What is the most likely management function that causes low achievement of this ward? A. Planning, B. Directing, C. Organizing, D. Controlling ይላል። እንግዲህ ነርስ ነው። ይሄ ነርስ እንግዲህ የአንድ ዋርድ ሄድ ነው። እንግዲህ አኑዋል ፕላን ለስታፍ ቲሞቹ እንግዲህ ዴቨሎፕ አድርጓል። ነገር ግን ዴቨሎፕ የሆነው ፕላን እንግዲህ አቺቭድ አልሆነም። ዋና ፕሮብሌሙ ምንድነው? እንግዲህ ሂውማን እና ማቴሪያል ሪሶርስን እንግዲህ በስነ ስርዓት እንግዲህ ሞባላይዝ ማድረግ አልመቻለው። ጥያቄው ለን እንግዲህ ምንድነው የትኛው ነው እንግዲህ ማኔጅመንት ፈንክሽን እንግዲህ ለው አቺቭመንት እንዲመጣ ያደረገው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ፕላኒንግ ይለናል። እንግዲህ ፕላኒንግ መልሳችን ነው። ምክንያቱም እንግዲህ ፕላኒንግ ላይ አንደኛ ፕላን በሚደረግበት ጊዜ ምንድነው የሚደረገው? እንግዲህ ጎሎችን ነው ሴት የምታደርጉት። በተጨማሪም እንግዲህ ምን አይነት ስትራቴጂዎችን ብንጠቀም የተሻለ ነው የሚሉትን እንግዲህ ዴቨሎፕ ታደርጋላችሁ። በተጨማሪም አኑዋል ፕላን እንግዲህ ፕሪፔር ይደረጋል ፕላኒንግ ላይ። ሶ ሴናሪዮ ላይ እንግዲህ አኑዋል ፕላን እንግዲህ ኦልሬዲ ምን ሆኗል? ዴቨሎፕ ተደርጓል። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ዳይሬክቲንግ ይላል። እንግዲህ ዳይሬክቲንግ ትክክለኛ መልሳችን አይሆንም። ምክንያቱም እንግዲህ ዳይሬክቲንግ ላይ እንግዲህ ምን አይነት ነገሮች ናቸው ኢንቮልቭ የሚሆኑት? አንደኛ ሊደርሺፕ ነው። ሶ ዋና እንግዲህ ከሊደርሺፕ ጋር የሚገናኝ ነው። በተጨማሪም እንግዲህ እዛው ስታፍ ሜምበሮችን ሞቲቬት ማድረግ፣ በተጨማሪም እንግዲህ ስራ በስነ ስርዓት እየሰሩ ነው እየሰሩ አይደለም የሚለውን ነገር እንግዲህ ሱፐርቫይዝ ማድረግ ነው ስታፎችን። ሶ እነዚህ አንድ ላይ ጠቅላላ በምናደርግበት ጊዜ ዳይሬክቲንግ እንላለን። እንግዲህ ፕሮብሌሙ እንግዲህ ኬስ ሴናሪዮ ላይ የስታፍ ሞቲቬሽን ወይንም የሊደርሺፕ ችግር አይደለም፣ ከሪሶርስ ጋር በተገናኘ ሞባላይዝ ማድረግ አለመቻል ነው። ስለዚህ መልስ ሊሆን አይችልም። ምርጫ ሲ ላይ ኦርጋናይዚንግ ይላል። እንግዲህ ኦርጋናይዚንግ ትክክለኛው መልሳችን ይሆናል ማለት ነው። እንግዲህ ኦርጋናይዚንግ ላይ ምን አይነት ነገሮች ናቸው እንግዲህ የሚሰሩት? አንደኛ እንግዲህ ሪሶርስ ጋር በተገናኘ ሂውማን ሪሶርስ ሊሆን ይችላል፣ ማቴሪያል ሊሆን ይችላል። እንግዲህ አሎኬት ማድረግ ነው። ሪሶርስ ጋር በተገናኘ እንግዲህ ሂውማን ሪሶርስን እንግዲህ ምን ማድረግ ነው? አሎኬት ማድረግ እንግዲህ የኦርጋናይዚንግ ዋነኛ የሚያደርግበት ሁኔታ ነው። ሌላኛው እንግዲህ ማቴሪያል እና ኢኩፕመንት ጋር በተገናኘ አጠቃቀም ጋር እንግዲህ አሬንጅ ማድረግ የኦርጋናይዚንግ ዋነኛ ማኔጀሪያል ፈንክሽን ነው። ሌላኛው እንግዲህ ያሉ ሪሶርሶችን እንግዲህ ኮኦርዲኔት ማድረግ ሌላኛው የኦርጋናይዚንግ እንግዲህ እና ማኔጅመንት እንግዲህ ፈንክሽን ነው። ሶ ሴናሪዮ ላይ እንግዲህ ምን የሚላል? እንግዲህ ኢኔቢሊቲ ቱ ሞባላይዝ ሂውማን ኤንድ ማቴሪያል ሪሶርስ የሚላል። ስለዚህ እንግዲህ ትክክለኛ ክላሲክ ፊቸር የሆነ የኦርጋናይዚንግ ፈንክሽን ችግር እንዳለ የሚጠቁመን ነው ማለት ነው። ስለዚህ ምርጫ ሲ ዘ ኮሬክት አንሰር። ምርጫ ዲ ላይ ኮንትሮሊንግ ይላል። እንግዲህ ኮንትሮሊንግ የምንለው እንግዲህ አክቲቪቲዎችን ምን ማድረግ ነው? ሞኒተር ማድረግ ነው። በተጨማሪ ፐርፎርማንስ ጋር በተገናኘ ፑር ፐርፎርማንስ ካለ እነዛ ፐርፎርማንሶች ከምን አንጻር ነው የሚለውን ነገር ገምግሞ ምን ማድረግ ነው? ኤዲኬት ማድረግ ነው። ፐርፎርማንሳቸው ጉድ ነው ባድ ነው የሚለውን ነገር ኢቫሉዌት የምናደርግበት ወይ ነው። ሌላኛው እንግዲህ ዲቪዬሽን ካለ ወይም ልክ ያለ መሆን ነገር ካለ እነዛን ነገሮች እንዴት አድርገን ማስተካከል እንችላለን የሚለው ነገር እንግዲህ የሚያከናውኑ ከሆነ እንግዲህ ኮንትሮሊንግ ብለን እንግዲህ የማናጀሪያል ፈንክሽን እንሰይማለን። ሶ እኛ ጥያቄ እንግዲህ ፎከስ የሚያደርገው ሪሶርስ ሞቢላይዜሽን ጋር በተገናኘ ነው፣ ከኢቫሉዌሽን ጋር በተገናኘ አይደለም። ስለዚህ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 2. A university board assigned a committee in order to review curriculum data of applicants for a managerial position as president of a university. The committee understands that an applicant is experienced in analyzing the external environment of an institution and engaging in problem-solving activities that can bring major changes. What is the most appropriate managerial skill that the applicant had based on this scenario? A.
ቴክኒካል ስኪል፣ ቢ ሂውማን ሪሌሽን ስኪል፣ ሲ ኮንሴፕቹዋል ስኪል፣ ዲ ኮሚኒኬሽን ስኪል ይላል። እንግዲህ አፕሊካንቶች አሉ። እነዚህ አፕሊካንቶች እንግዲህ ለዩኒቨርሲቲ ፕሬዝዳንትነት እንግዲህ የሚታጩ አፕሊካንቶች ናቸው። ይሄ ፖዚሽን እንግዲህ ቶፕ ማናጀሪያል ፖዚሽን እንደሆነ ይታወቃል። ሶ እንግዲህ ምን አይነት ሰው ነው እንግዲህ የሚፈልጉት? አንደኛ እንግዲህ በጣም ኤክስፒሪየንስድ የሆነ ምን ላይ ነው እንግዲህ ኤክስፒሪየንስድ የሆነ ኤክስተርናል ኢንቫይሮንመንትን በደንብ አድርጎ አናላይዝ የሚያደርግ በጣም ኤክስፒሪየንስድ የሆነ ሰው ነው የሚፈልጉት። በተጨማሪም እንግዲህ ፕሮብሌም ሶልቪንግ የሆነ ስኪል የያዘ ባለሙያ ነው እንግዲህ መቅጠር የሚፈልጉት። ሌላኛው እንግዲህ ኦርጋናይዜሽኑን እንግዲህ መጀር የሆነ ኦርጋናይዜሽናል ቼንጅ ማምጣት የሚችል አይነት እንግዲህ ሰው መሆን አለበት። ጥያቄው ምን እንግዲህ ምንድነው ሞስት አፕሮፕሪየት የሆነው እንግዲህ ማናጀሪያል ስኪል ነው። ዘርዘር ውስጥ እንግዲህ አፕሮፕሪየት የሆነ ማናጀሪያል ስኪል ሊኖራቸው የሚገባው ይለናል። እንግዲህ ከኬዙ ሴናሪዮ አንጻር እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ቴክኒካል ስኪል ይላል። እንግዲህ ቴክኒካል ስኪል ይለናል። እንግዲህ ቴክኒካል ስኪል የምንለው እንግዲህ ክሊኒካል የሆነና ፕሮፌሽናል ኤክስፐርቶች ናቸው እንግዲህ የአይነት ስኪል ሊኖራቸው የሚገባው። ሶ እንግዲህ ስፔሲፊክ የሆነ ኦፕሬሽናል ታስክ ላይ የሚሰሩ ለምሳሌ እነዚህ ላፓራቶሚ አፔንዲሳይተስ የሚሰሩ ሰዎች እንግዲህ ቴክኒካል ስኪል ሊኖራቸው ይገባል። ሶ ሴናሪዮ እንግዲህ ፎከስ ያደረገው እንግዲህ ስትራቴጂክ የሆነ ቲንኪንግ ነው፣ ኖት ኢት ኢዝ ቴክኒካል ታስክ አይደለም ማለት ነው። ስለዚህ መልስ ሊሆን አይችልም። ምርጫ ቢ ላይ ሂውማን ሪሌሽን ስኪል ይለናል። እንግዲህ ሂውማን ሪሌሽን ስኪል እንግዲህ ምን አይነት ነገሮችን ነው የሚያካትተው? አንደኛ እንግዲህ ኢንተርፐርሰናል ሪሌሽንሺፓቸው በጣም ቤስት መሆን አለበት። በተጨማሪም እንግዲህ አንድ ላይ ኮኦፕሬት ሆኖ በቲም አንድ ላይ መስራት የሚችሉ አይነት ሰዎች መሆን አለባቸው ሂውማን ሪሌሽን ስኪል ላይ። ጥያቄው ላይ እንግዲህ ኢንቫይሮንመንታል አናሊሲስ ኤንድ ስትራቴጂክ ቼንጅ የሚል አለ። እንግዲህ ይሄ ደግሞ ኢንተርፐርሰናል ኢንተራክሽንን አይጠቅመንም ማለት ነው። ስለዚህ መልስ ሊሆን አይችልም። ምርጫ ሲ ላይ ኮንሴፕቹዋል ስኪል የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ኮንሴፕቹዋል ስኪል ላይ እንግዲህ አንደኛ እንግዲህ ኮንሴፕቹዋል ስኪል ላይ እንግዲህ ምን አይነት ችሎታ አላቸው? እንግዲህ ኤክስተርናል ኢንቫይሮንመንቱን ሁኔታዎቹን እንግዲህ ምን ማድረግ አቅም አላቸው? አናላይዝ የማድረግ አቅም አላቸው። ነባራዊ ሁኔታዎችን እንዴት አድርጎ አናላይዝ ማድረግ እንደሚችሉ ኤቢሊቲ ሊኖራቸው ይገባል። እንግዲህ ኦርጋናይዜሽኑ ላይ እንግዲህ የተለያየ አይነት ፕሮብለም ሊኖር ይችላል። ሶ እነዚህ የተለያዩ ኮምፕሌክስ የሆኑ ፕሮብለሞችን እንግዲህ ሶልቭ ማድረግ አቅም ሊኖራቸው ይገባል ኮንሴፕቹዋል ስኪል ውስጥ ማለት ነው። ሌላኛው እንግዲህ ኦርጋናይዜሽኑን አስ ሆል ማየት መቻል አለባቸው። ሶ የራሳቸውን ኦርጋናይዜሽን ልክ እንደ ቤታቸው አድርገው እንግዲህ መመልከት መቻል አለባቸው ማለት ነው። ሌላኛው እንግዲህ ኢንስቲቱሽናል ቼንጅ እንዲኖር ወይንም ለውጥ እንዲኖር እንደ ተቋም እንግዲህ ስትራቴጂክ ሆኑ ፕላኖችን እንግዲህ ፕላን የሚያደርጉት እነዚህ ሃይ ወይንም ቶፕ ማናጀር ላይ የሚቀመጡ ናቸው ማለት ነው። ሶ ለኛ ኬስ ሴናሪዮ እንግዲህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ ኮሚኒኬሽን ስኪል ይላል። እንግዲህ ኮሚኒኬሽን ስኪል ፎከስ የሚያደርገው እንግዲህ ከኢንፎርሜሽን ከመቀያየር አንጻር ነው። መስራት እንግዲህ የማውራትና እንግዲህ በስነ ስርዓት በጽሁፍ የመግለጽ እንግዲህ አቅም ካላቸው ኮሚኒኬሽን ስኪል አላቸው ማለት ነው። እንግዲህ የኛ ሴናሪዮ ላይ ፎከስ የሚያደርገው እንግዲህ ስትራቴጂክ አናሊሲስ ነው እንግዲህ ኮሚኒኬሽን ላይ አይደለም። ስለዚህ መልስ ሊሆን አይችልም። ሶ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 3. Head of health center and planning team decided to develop a plan. The planning team developed a plan which will be used in case when unexpected problem and event occurred. Even if the health center developed its annual plan. What is the most appropriate type of planning developed by the team? A. Strategic planning. B. Operational planning. C. Tactical planning. D. Contingency ፕላኒንግ ይላል። እንግዲህ ለአንድ ጤና ተቋም አለ። ይሄ ጤና ተቋም እንግዲህ የራሱ የሆነ የአመት እንግዲህ ፕላን አለው። ፕላኒንግ ቲሙ እንግዲህ በተጨማሪ ሌላ እንግዲህ ፕላን ዴቨሎፕ አድርጓል። ይሄን ፕላን ዴቨሎፕ ያደርጉበት ምክንያት እንግዲህ አንኤክስፔክትድ የሆነ ፕሮብለም በሚኖርበት ጊዜ ወይንም አንኤክስፔክትድ የሆነ ኢቨንት ኦኪር በሚያደርግበት ጊዜ እንደ ባክአፕ ሜተድ ለመጠቀም ፕላን አድርገዋል። ሶ ጥያቄው እንግዲህ ምንድነው የትኛው ታይፕ ኦፍ ፕላኒንግ ነው እንግዲህ በእነዚህ ቲም የተቋቋመው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ስትራቴጂክ ፕላኒንግ ይላል። እንግዲህ ስትራቴጂክ ፕላኒንግ መልሳችን አሁንም ምክንያቱም እንግዲህ ስትራቴጂክ ፕላኒንግ የምንለው እንግዲህ በጣም ሎንግ ተርም የሆነ ቪዥን ያለው ፕላኒንግ ነው። እንግዲህ ኦርጋናይዜሽናል ጎሉ ጋር እንግዲህ ሚት የሚያደርግ ለረጅም ጊዜ እንግዲህ ፕላን የሚደረግ አይነት ፕላኒንግ ከሆነ ስትራቴጂክ ፕላኒንግ እንላለን። እንግዲህ
ብዙ ጊዜ ከሜጀር ፖሊሲ ዲሲሽኖች ጋር በተገናኘ እንግዲህ ፕላን ይደረጋል። ጥያቄው ላይ እንግዲህ አንኤክስፔክትድ ኢቨንት ኦኪር በሚያደርግበት ጊዜ ነው ወይም ፕላን ያደረጉት ይለናል። ሎንግ ተርም ስትራቴጂ አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢላ ኦፕሬሽናል ፕላኒንግ ይለናል። እንግዲህ ኦፕሬሽናል ፕላኒንግ የምንለው እንግዲህ ምን አይነት ፕላኒንግ ነው? የየዕለት ተዕለት ነገሮች ተሰሩ የሚሉ ነገሮች እንግዲህ የሚጠቃለሉት ኦፕሬሽናል ፕላኒንግ ላይ ነው። በተጨማሪም እንግዲህ በዕለት ተዕለት የሚተገበር አይነት ከሆነ ኦፕሬሽናል ፕላኒንግ እንላለን። እንግዲህ የታቀደውን ፕላን እንግዲህ ኢምፕሊመንት የምናደርግ ከሆነ ኦፕሬሽናል ፕላኒንግ እንላለን ማለት ነው። እንግዲህ ኢመርጀንሲ ሲቹዌሽን ላይ የምንጠቀመው አይነት ፕላኒንግ አይደለም ኦፕሬሽናል ፕላኒንግ ማለት ነው። ስለዚህ መልስ ሊሆን አይችልም። ምርጫ ሲ ላይ ታክቲካል ፕላኒንግ ይለናል። እንግዲህ ታክቲካል ፕላኒንግ ፎከስ የሚያደርገው ምን ላይ ነው? እንግዲህ ሾርት ተርም የሆኑ አክሽኖች ላይ ነው። በተጨማሪም እንግዲህ በዲፓርትመንት ሌቨል እንግዲህ የሚታቀድ አይነት ስትራቴጂ ከሆነ ፕላኒንግ ከሆነ ታክቲካል ፕላኒንግ እንላለን። ታክቲካል ፕላኒንግ እንግዲህ ስትራቴጂክ ፕላኒንግን ሳፖርት የሚያደርግ ነው። ስፔሲፊካሊ አንኤክስፔክትድ ክራይሲስ ኦኪር በሚያደርግበት ጊዜ አድሬስ የሚያደርግ አይነት ፕላኒንግ አይደለም። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ኮንቲንጀንሲ ፕላኒንግ ወይንም ባክአፕ ፕላኒንግ የምንለው ይሆናል ማለት ነው። ምክንያቱም እንግዲህ ኮንቲንጀንሲ ፕላኒንግ እንግዲህ አልተርኔቲቭ ፕላን ወይ አንኤክስፔክትድ ኢቨንት ኦክር በሚያደርግበት ጊዜና ኢመርጀንሲ የሆኑ እክሎች በሚደርሱበት ጊዜ እንደ ባክአፕ ፕላን እንጠቀሙ አይነት ኮንቲንጀንሲ ፕላኒንግ እንላለን ማለት ነው። እንግዲህ ይሄ ኦሪጂናል ፕላኑ ፌል በሚያደርግበት ጊዜ እንደ ባክአፕ ሜትድ እንጠቀሙ አይነት ፕላኒንግ እንግዲህ ኮንቲንጀንሲ ፕላኒንግ እንላለን። እንግዲህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 4. A newly appointed CEO of a hospital decided to decentralize activity to subordinates after performing situational analysis. The process was done using the service regulation and consistent discussion with community members in catchment area. What is the most likely health service building block focused by the CEO? A. Governance. B. Human resource. C. Financing. D. Service delivering ይላል። እንግዲህ አዲስ አፖይንትድ የሆነ ሲኦ ነው። ሲቹዌሽናል አናሊሲስ ይሰራል። ይሄ እንግዲህ ሲቹዌሽናል አናሊሲስ የምንለው አሁን ያለበት የሆስፒታሉ እንግዲህ ሁኔታ ምን ይመስላል ወይንም አሁን ያለበት ሁኔታ ምን ይመስላል የሆስፒታሉ የሚለውን ነገር እንግዲህ አንደርስታንድ ለማድረግ ሞክሯል። በተጨማሪም እንግዲህ ሰርቪስ ሬጉሌሽንስ አሉ። የሰርቪስ ሬጉሌሽን የምንለው እንግዲህ የራሱ የሆነ ኦፊሻል ጋይድላይኖች እና ሩሎች አሉት። ይሄም እንግዲህ ለጤና ባለሙያዎቹ እንግዲህ እንዴት አድርገው የራሳቸውን ግዴታ መስራት እንዳለባቸው የራሱ የሆነ ፖሊሲና ሩል አላቸው። በተጨማሪም እንግዲህ አክቲቪቲዎችን ለሳፖርቲኔቶቹ እንግዲህ ዲሰንትራላይዝድ አድርጓል። ሌላኛው እንግዲህ ከኮሚኒቲው ጋር እንግዲህ ኮንሲስተንት የሆነ ዲስከሽን አለው። እንግዲህ ጥያቄውም ላይ ምንድነው the most likely health service building block እየተገበረ ያለው ሲኦ የትኛው ነው ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ እንግዲህ ሰርቪስ ዴሊቨሪ ይለናል። ሰርቪስ ዴሊቨሪ እንግዲህ ፎከስ የሚያደርገው እንግዲህ ሄልት ሰርቪስ ፕሮቫይድ ከማድረግ ጋር ነው የሚገናኘው። ከክሊኒካል ኬር ጋር ሊሆን ይችላል። በተጨማሪም ፔሸንት ትሪትመንት ጋር ሊሆን ይችላል ማለት ነው። እንግዲህ የኛ ሴናሪዮ ላይ ፎከስ የሚያደርገው ማናጅመንት ጋርና በተጨማሪ ሊደርሺፕ ጋር ነው ማለት ነው። እንግዲህ ከሰርቪስ ፕሮቪዥን ጋር አይደለም። ስለዚህ መልስ ሊሆን አይችልም። ምርጫ ላይ ፋይናንሲንግ ይላል። እንግዲህ ፋይናንሲንግም መልሳችን አይደለም። ምክንያቱም እንግዲህ ፋይናንሲንግ ላይ ምን ነገሮች ይካተታሉ? አንደኛ እንግዲህ በጀቲንግ ይካተታል። ሁለተኛ ከሄልዝ ጋር በተገናኘ ሄልዝ ፈንዲንግም ነው ፋይናንሲንግ ላይ ይካተታል። ሌላኛው እንግዲህ ማናጅመንት ነው። ይሄም እንግዲህ ፋይናንሻል ማናጅመንት ፋይናንስ ጋር ይገናኛል ማለት ነው። እንግዲህ የኛ ሴናሪዮ ላይ ደግሞ እንግዲህ ከፋይናንስ ኢሹ ጋር እንግዲህ የተጠቀሰ ነገር የለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሂውማን ሪሶርስ ይላል። እንግዲህ ሂውማን ሪሶርስ ፎከስ የሚያደርገው እንግዲህ ከምን ጋር ነው? ከስታፊንግ ጋር በተገናኘ ነው። እንግዲህ አዳዲስ ሰራተኞች ከመቅጠር ጋር በተገናኘ በተጨማሪም እንግዲህ ትሬኒንግ መስጠት ሊሆን ይችላል። ወርክ ፎርስ ማናጅመንት የምንለዋል። ስለዚህ እነዚህ ላይ ነው ፎከስ የሚያደርገው ሂውማን ሪሶርስ ማለት ነው። እንግዲህ እኛ ጥያቄ ላይ ሳቦርዲኔት ሜንሽን ተደርጓል። ነገር ግን ፎከስ የሚያደርገው እንግዲህ ሊደርሺፕ እና እንግዲህ ዲሰንትራላይዝድ ከማድረግ ጋር በተገናኘ ነው። ስለዚህ ወርክ ፎርስ ማናጅመንት ጋር አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ኤ ላይ ያለው ገቨርናንስ የምንለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ገቨርናንስ ላይ ምን ነገሮች ይካተታሉ? አንደኛ እንግዲህ ሊደርሺፕ እና ዲሲዥን ሜኪንግ የሚካተተው እንግዲህ ገቨርናንስ ላይ ነው። ሁለተኛው እንግዲህ ፖሊሲ እና ሬጉሌሽን ኢምፕሊሜንቴሽን የሚካተተው ገቨርናንስ ላይ ነው። እንግዲህ አካውንታቢሊቲ እና ዲሰንትራላይዜሽንም እንግዲህ ምን ውስጥ ነው የሚካተተው? እንግዲህ ገቨርናንስ ውስጥ ነው። ሌላኛው እና መጨረሻው እንግዲህ ኮሚኒቲ ፓርቲሲፔሽን በሄልዝ ዲሲዥን ውስጥ እንግዲህ
የማህበረሰቡን ፓርቲሲፔሽንም እንግዲህ ኢንክሉድድ የሚደረገው እንግዲህ ገቨርናንስ ላይ ነው ማለት ነው። ስለዚህ ሴናሪዮ ላይ እንግዲህ ሊደርሺፕ አክሽኖችና እንግዲህ ሬጉሌሽን ማድረጋቸውና ዲሰንትራላይዝ ማድረግ አውቶሪቲውን እንግዲህ ክላሲክ እንግዲህ ገቨርናንስ ፈንክሽን እንደሆነ ይነግረናል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 5, job evaluation grading implementation committee in zonal health administration work in new staff job appointment. During the course, a nurse who is working in disease prevention director raised complaint about his current appointment and takes the case to the court. The court accepted employee's complaint and ordered the organization to cancel the decision. What is the most likely conflict resolution used in this scenario? A, we lose, B win win, C lose lose, D lose win ይለናል። እንግዲህ አንድ ነርስ እንግዲህ ኮምፕሌን አቅርቧል። እንግዲህ ከጆብ ኢቫሉዌሽን ግሬዲንግ ጋር በተገናኘ እንግዲህ ኮምፕሌን አቅርቧል። ይሄም እንግዲህ ጆብ ኢቫሉዌሽን ኮምፕሌን የምንለው እንግዲህ አንድ ሰው እንግዲህ ባለው ሪስፖንሲቢሊቲ የሚከፈለው እንግዲህ የራሱ የሆነ ሳላሪ አለ፣ የራሱ የሆነ እንግዲህ ሪስፖንሲቢሊቲ አለ። ፔይመንት ጋር በተገናኘ ትክክለኛውን ፔይመንት እና ስታፍ ሄራርኪ ጋር በተገናኘ የስታፍ ሄራርኪን እንግዲህ እንድንሰጥ ወይንም እንድንተገብር የሚያደርግ እንግዲህ ጆብ ኢቫሉዌሽን ግሬዲንግ እንላለን። እንግዲህ ለምሳሌ የአንድ ሆስፒታል ሲኦ በሚሆንበት ጊዜ፣ ዶክተር በሚሆንበት ጊዜ፣ ነርስ በሚሆንበት ጊዜ እና ክሊነር በሚሆንበት ጊዜ የስራ ሪስፖንሲቢሊታቸው የተለያየ ነው። ልክ እንደዛው ፔይመንታቸውም እንግዲህ የተለያየ ነው። ሶ እንግዲህ ከዛ መካከል እንግዲህ አንደኛው ነርስ እንግዲህ ቅሬታ አቅርቧል። ይሄም ቅሬታ እንግዲህ ወደ ኮርት ወስዶታል። ሶ ኮርቶቹ ደግሞ እንግዲህ ይሄን ቅሬታ አክሴፕት አድርገው እንግዲህ የራሳቸውን እንግዲህ ውሳኔ አስተላልፈዋል። ይሄም እንግዲህ ኦርጋናይዜሽኑ ያደረገውን ኦርደር እንግዲህ ካንስል እንዲሆን እንግዲህ ተደርጓል። ስለዚህ ጥያቄው ምለን እንግዲህ የትኛው ኮንፍሊክት ሪዞሉሽን ነው እንግዲህ ተተገበረ ያለው ይለናል። እናንተ ፓውዝ አድርጋችሁ ለመለሱ ሞክሩ። እንግዲህ ዊን ዊን በሚሆንበት ጊዜ ሁለቱም ፓርቲዎች ቤኔፊት አላቸው። ዊን ሉዝ በሚሆንበት ጊዜ አንደኛው ፓርቲ ዊን ያደርጋል፣ ሌላኛው ፓርቲ ደግሞ ሉዝ ያደርጋል። ሉዝ ሉዝ በሚሆንበት ጊዜ ደግሞ ሁለቱም ፓርቲዎች ሉዝ ያደርጋሉ። ሉዝ ዊን በሚሆንበት ጊዜ ግን የመጀመሪያው ፓርቲ ሉዝ ያደርጋል፣ ዘን ሁለተኛው ፓርቲ ደግሞ እንግዲህ ዊን ያደርጋል ማለት ነው። ሶ ለኛ ጥያቄ እንግዲህ ትክክለኛ መልስ ሊሆን የሚችለው ምርጫ ኤ ላይ ዊን ሉዝ ስትራቴጂ ነው ማለት ነው። ምክንያቱም አንደኛው ፓርቲ ምን አድርጓል? ዊን አድርጓል፣ ሌላኛው ፓርቲ ሉዝ አድርጓል ማለት ነው። እንግዲህ ተቀጣሪው እንግዲህ ወደ ኮርት ወስዷል፣ ወደ ኮርት ወስዶ ደግሞ ዊን አድርጓል። ሁለተኛው እንግዲህ ኦርጋናይዜሽናል ሉዝ ነው፣ ምክንያቱም ዲሲሽኑን ካንስል እንዲሆን ተደርጓል ማለት ነው። ስለዚህ ኮንፍሊክት ሪዞሉሽኑ የተተገበረው እንግዲህ ዊን ሉዝ ነው ማለት ነው። ምርጫ ቢ ላይ ዊን ዊን ይለናል። ይሄ እንግዲህ ዊን ዊን የምንለው ሁለቱም ፓርቲዎች እንግዲህ ሙቹዋል የሆነ ቤኔፊት አግሪመንት በሚኖርበት ጊዜ ዊን ዊን እንላለን ማለት ነው። እንግዲህ ጥያቄው ላይ እንግዲህ ኦርጋናይዜሽኑ ሉዝ አድርጓል፣ እንግዲህ በሁለቱም ሳይድ እንግዲህ ቤኔፊት አላገኙም። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ሉዝ ሉዝ ይለናል። እንግዲህ ሉዝ ሉዝ ሁለቱም ፓርቲዎች ሉዝ በሚያደርጉበት ጊዜ ነው። እኛ ኬዝ ላይ ደግሞ እንግዲህ ኤምፕሎዩ እንግዲህ ዊን አድርጓል፣ ሶ መልስ ሊሆን አይችልም። ምርጫ ዲ ላይ ሉዝ ዊን ይለናል። እንግዲህ ሉዝ ዊን የምንለው እንግዲህ የመጀመሪያው ፓርቲ ሉዝ ካደረገ ደን ሁለተኛው ፓርቲ ደግሞ ዊን ካደረገ ሉዝ ዊን ኮንፍሊክት ሪዞሉሽን እንላለን። ነገር ግን እንግዲህ ኮንፍሊክት ሪዞሉሽኑ እንግዲህ የተተከበረው እንግዲህ ኦቨርኦል አውትካም ፐርስፔክቲቭ ነው። ስለዚህ ለኛ ጥያቄ ደግሞ መልስ ሊሆን አይችልም። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 6. Head of Health Center lead staff meeting on the issue of improving latrine utilization of the community in the catchment area. Participants of meeting arrived at their own conclusion and stated that the head frequently relinquished responsibility and had minimal involvement in this activity. What is the most likely leadership style the head used? A. Authoritarian leadership, B. Democratic leadership, C laissez-faire leadership, D transformational leadership ይልናል። እንግዲህ ስታፍ ሚት እያደረጉ ነው። እንግዲህ ሄድ ኦፍ ሄልት ሴንተር አለ እዛ መሀል ላይ እንግዲህ እሱ ነው እየመራ ያለው። እንግዲህ ቶፒኩ ምንድነው? እንግዲህ የሽንት ቤት አጠቃቀምን እንግዲህ ኢምፕሩቭ ማድረግ ነው። በማህበረሰቡ የሽንት ቤት አጠቃቀምን እንግዲህ እንዴት አድርገን ኢምፕሩቭ እናደርጋለን የሚል እንግዲህ ቶፒክ ይዘው እያወሩ ነው። ሰው እንግዲህ ስታፉ በስተመጨረሻም እንግዲህ የራሱ የሆነ ኮንክሉዥን ላይ ደርሷል። ሶ ፓርቲሲፓንቶቹ ምን ብለው ሪፖርት አድርገዋል? እንግዲህ ሄዱን እንግዲህ ፍሪኩዌንትሊ ሪሊንኩዊሽድ ያደርጋል ሪስፖንሲቢሊቲ። ብዙ ጊዜ እንግዲህ ኃላፊነትን በስነ ስርዓት አይሸከምም። ሶ ለሌሎች አሳልፎ ይሰጣል። በስነ ስርዓት እንግዲህ ኃላፊነቱን አይሸከምም። በተጨማሪም እንግዲህ ሚኒማል የሆነ ኢንቮልቭመንት ነው ያለው ብለው እንግዲህ ሪፖርት አድርገዋል። ሶ ጥያቄው እንግዲህ የሚለን ምንድነው? እንግዲህ የትኛው ሊደርሺፕ ስታይል ነው የተተገበረ ያለው ይለናል። እንዳንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ አውቶሪታሪያን ሊደርሺፕ ይለናል። እንግዲህ አውቶሪታሪያን ሊደርሺፕ የምንለው እንግዲህ ምን አይነት ሊደርሺፕ
ሊደርሺፕ ነው። እንግዲህ ውሳኔ በሚወስኑበት ጊዜ እንግዲህ ኢንዲፔንደንትሊ ነው ውሳኔ የሚወስኑት። እንግዲህ ሌሎችን አማክረው ወይንም ዲስከስ አድርጎ ሳይሆን የሚወስኑት እንግዲህ በራሳቸው የሚመሩ አይነት ሊደርሺፕ ከሆነ እንግዲህ አውቶሪታሪያን ሊደርሺፕ እንላለን። እንግዲህ ሁሉን ነገር መቆጣጠር ይፈልጋሉ። በተጨማሪም እንግዲህ ከተጻፉ ህጎች ማፈንገጥ አይቻልም ማለት ነው። ምክንያቱም እርምጃው ከበድ ያለ ሊሆን ይችላል። በተጨማሪም እንግዲህ አውቶሪቲን ወይንም ስልጣንን ምን አያደርጉም ሼር አያደርጉም ማለት ነው። የኛ ሴናሪዮ ላይ እንግዲህ ስታፎቹ እንግዲህ የራሳቸውን የሆነ ዲሲሽን ላይ ደርሰዋል። በተጨማሪ ሚኒማል ኢንቮልቭመንት አላቸው። ስለዚህ ለኛ ኬስ ሴናሪዮ ትክክለኛ መልስ አይደለም። ምርጫ ቢ ላይ ዴሞክራቲክ ሊደርሺፕ ይላል። ዴሞክራቲክ ሊደርሺፕ ላይ እንግዲህ ምን አይነት ባህሪዎች አሉ? አንደኛ እንግዲህ ፓርቲሲፓንቶቹን ምን ማድረግ ይችላል? ኢንኮሬጅ ማድረግ ይችላል። ተሳታፊዎቹን ዲሲሽን ሜኪንግ ላይም እንግዲህ ውሳኔዎችን ሲያስተላልፉ ከነሱ የሚፈልጋቸው ኢንፎርሜሽኖች ይኖራል። ስለዚህ ፓርቲሲፔሽንን ኢንኮሬጅ ያደርጋል። ሊደሩ እንግዲህ አክቲቭሊ ነው ኢንቮልቭድ የሚያደርግ። የኛ ኬስ ሴናሪዮ ላይ እንግዲህ ሊደሩ ሚኒማል ኢንቮልቭመንት ነው ያለው ይለናል። በተጨማሪም እንግዲህ ብዙ ጊዜ ሪስፖንሲቢሊቲን እንግዲህ በስነ ስርዓት አይቀበልም የሚል እንግዲህ ሰንተንስ አለ። ስለዚህ መልስ ሊሆን አይችልም። መልሳችን እንግዲህ ምርጫ ሲ ላይ ያለው ሌዚ ፌር ሊደርሺፕ የምንለው ይሆናል ማለት ነው። ይህ አይነት ሊደርሺፕ እንግዲህ ለተከታዮቹ ጋይድ የሚያደርገው በጣም ሊትል የሆነ ነገር ነው። ትንንሽ ነገሮችን ይነግራቸዋል። በዛ መሰረት እንዲሰሩ ያደርጋቸዋል። መጨረሻ ላይ እንግዲህ ዲሲሽን ሜክ በሚያደርጉበት ጊዜ ሁሉም ግሩፕ እንግዲህ ኢንዲፔንደንትሊ ነው ዲሲሽን ሜክ የሚያደርገው። እንግዲህ ሪስፖንሲቢሊቲያቸውን አቮይድ ያደርጋሉ። ሪከንትል ሪሊኩዊሽድ ሪስፖንሲቢሊቲ የሚል አለ። እንግዲህ ዋን ኦፍ ሌዚስ ፌር ሊደርሺፕ እንግዲህ መገለጫ ነው። በተጨማሪም እንግዲህ ሱፐርቪዥን ላይ እንግዲህ ብዙም ትኩረት አይሰጡም። ሚኒማል የሆነ መቆጣጠር ነው ያላቸው ማለት ነው። ስለዚህ ለኛ ኬስ ሴናሪዮ እንግዲህ ትክክለኛ መልስ ምርጫ ሲ ላይ ያለው ሌዚስ ፌር ሊደርሺፕ የምንለው ይሆናል። ምርጫ ዲ ላይ ትራንስፎርሜሽናል ሊደርሺፕ ይላል። እንግዲህ ትራንስፎርሜሽናል ሊደርሺፕ ምን አይነት ሊደርሺፕ ነው? እንግዲህ በጣም እንግዲህ ተከታዮችን በጣም ኢንስፓየር የሚያደርግ ሞቲቬት የሚያደርጋቸው ተጨማሪም አዳዲስ ለውጦችን የሚያመጣ እንግዲህ አዳዲስ የሆኑ ግኝቶችን ወይም ኢኖቬሽኖችን እንግዲህ ፕሮሞት የሚያደርግ አይነት ሊደርሺፕ ከሆነ ትራንስፎርሜሽናል ሊደርሺፕ ብለን ክላሲፋይ እናደርጋለን። በተጨማሪም እንግዲህ ከስታፎች ጋር በጣም አክቲቭሊ ነው ኢንጌጅ የሚያደርገው። የኛ ኬስ ሴናሪዮ ላይ እንግዲህ ምንም አይነት እንግዲህ ቤት ያደርጋቸዋል ኢንስፓየር ያደርጋቸዋል የሚል እንግዲህ ምንም አይነት እንግዲህ ሰንተንስ የለም። ስለዚህ መልስ ሊሆን አይችልም። እንግዲህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 7. The hospital board discussed with the management team on how to mobilize resources to provide quality health service. They decided to improve income by collecting service costs from healthcare diagnostic service, consultancies, and trainings. What is the most likely part of healthcare financing reform used by the board? A. Health insurance. B. Fee waiver system. C. Revenue retention. D. Exemption system ይለናል። እንግዲህ ስለ ሪሶርስ ሞቢላይዜሽን አንድ ላይ ዲስከስ ካደረጉ በኋላ እንግዲህ ኳሊቲ ኦፍ ሄልዝ ሰርቪስ እንግዲህ ለመስጠት ምን አይነት ስትራቴጂ ነድፈዋል? እንግዲህ ኢንካማቸውን ኢንክሪዝ ማድረግ እንግዲህ አስበዋል። ይሄን ኢንካም እንግዲህ ከየት ነው ኢንክሪዝ ማድረግ የፈለጉት? አንደኛ እንግዲህ ከሄልዝ ኬር ሰርቪስ እዛው ከሚሰጥ እንግዲህ ሄልዝ ኬር ሰርቪስ ከዲያግኖስቲክ ሰርቪሶች ለምሳሌ ከላቦራቶሪ ሊሆን ይችላል። በተጨማሪም እንግዲህ ኮንሰልተንሲስ እነዚህ ከምክር አገልግሎት ከሚሰጡት አንጻርና እንግዲህ አንዳንዴ ከትሬኒንግም አንጻር እንግዲህ ተንተርሰው ኢንካማቸውን ኢንክሪዝ ማድረግ ፈልጓል። ምክንያቱም ኳሊቲ ኦፍ ሄልዝ ሰርቪስ ለመስጠት ማለት ነው። ጥያቄው ለምንድን ነው እንግዲህ የትኛው ፓርት ኦፍ ሄልዝ ኬር ፋይናንሲንግ ሪፎርም ነው እንግዲህ ቦርዱ እየተጠቀመ ወይንም እየተገበረ ያለው ይላል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ቾይስ ኤ ሄልዝ ኢንሹራንስ ይለናል። እንግዲህ ጤና መድን ነው። ጤና መድን ላይ እንግዲህ መጀመሪያ ክፍያ አለ፣ ፕሪ ፔመንት ሜምበርሺፕ አለ። እንግዲህ በየአመቱ የሚታደስ ክፍያ ከከፈሉ በኋላ በዛው አገልግሎት እንግዲህ ይጠቀማሉ። ሆስፒታሉ ገቢ የሚያገኘው ከራሱ አገልግሎት ሳይሆን እንግዲህ ከመድን ሰጪው ነው እንግዲህ የሚያገኘው። የኛ ኬዝ ላይ እንግዲህ ደግሞ ዳይሬክትሊ እንግዲህ ሰርቪስ ኢንካም ነው ብለን፣ ስለዚህ ይሄ መልሳችን ሊሆን አይችልም። ምርጫ ቢ ላይ ፊ ዌቨር ሲስተም ይለናል። እንግዲህ ፊ ዌቨር ሲስተም የምንለው ምንድነው? እንግዲህ የክፍያ ስርዓቱን እንግዲህ ነፃ ማድረግ ነው። ይሄ ማለት እንግዲህ ድሃ ታካሚዎችን እንግዲህ ክፍያ ሳይከፍሉ እንዲታከሙ ማድረግ ነው። ይሄ እንግዲህ ገንዘብ ከመሰብሰብ ይልቅ እንግዲህ ገንዘብ ምን ያደረገ ነው? እየቀነሰ ነው ማለት ነው። ስለዚህ ሬቬኒውን ይቀንሳል እንጂ ገንዘብ ምን ያደረግም አይሰበስብም። ስለዚህ መልስ ሊሆን አይችልም። ምርጫ
ምርጫ ሲ ላይ ኤክሰምፕቴሽን ይለናል። ሶ ኤክሰምፕቴሽን የምንለው እንግዲህ ነፃ አገልግሎት ነው። ይሄ እንግዲህ ፍሪ ሰርቪስ ነው። ሶ ፕራዮሪቲ ለሚያስፈልጋቸው ግሩፖች ነፃ ሰርቪስ ነው የሚሰጠው፣ ኢንካም ጀነሬት አያደርግም። ስለዚህ መልስ ሊሆን አይችልም። ምርጫ ዲ ላይ ያለው እንግዲህ ሬቬኒው ሪቴንሽን የምንለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ኮሌክት የሚያደርጉት ሰርቪስ ፊውን እንግዲህ ሄልዝ ፋሲሊቲው ነው። በተጨማሪም እንግዲህ ኢንካሞችን ምን ያደርጋል ጀነሬት ማድረግ ይችላል። እንግዲህ ሄልዝ ሰርቪሱን ኢንካም እንግዲህ ምን ያደርጋል ኢምፕሩቭ ያደርጋል። ሶ እንግዲህ ኬዛችን ላይ ፔሸንት ሰርቪስ ከዲያግኖስቲክ እና ከትሬኒንግ እና ከኮንሰልተንሲ ይለናል። ስለዚህ ይሄ እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ይሄ እንግዲህ ብዙ ጊዜ እንግዲህ ኢትዮጵያ ውስጥ እንግዲህ ፋይናንሻል አውቶኖሚ የምንለው ወይንም ራስ አስተዳደርነትን እንግዲህ ለመጨመር የተቀረጸ እንግዲህ አንደኛው ስልት ነው። ስለዚህ ኬስ ሴናሪዮ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው።